ያ ነፊሳ ግራ ገባኝ እኮ እኔ እንደዚህ ሰው አፍቅሬ አላውቅም ልረሳውም አልቻልኩም አለቻት እናታችን ኸዲጃ ረዲየላሁ ዐንሃ። ነፊሳም አስከትላ ማንን አለቻት። ሙሐመድን ብላ መለሰች። ሙሐመድን ከወደድሽው እኮ ሙሐመድ በጄ ነው ሄጄኔ ጨራርሼ እመጣልሻለሁ አለቻት። ከዚያም ሄዳ ትንሽ ካወራቻቸው በኋላ ያ ሙሐመድ እንደው ስለ ትዳር አስበህ ታውቃለህ አለቻቸው። አይ በምን ጥሎሽ ያሉ ነብዩ። እሷም አስከትላ እንደው በጣም ቆንጆ ደርባባ ሀብት ያላት ለምሳሌ ኸዲጃን አይነት ሰው ቢጠይቅህ አለቻቸው። ምላሽ ምን ይሆን ነበር? ያው ነብዩም ተገይቶ ነው አይነት ነገር አሉ። ያው የአላህ ውሳኔ ሆኖ አጋጣሚው ሰራና ሂደቶች አብበው ተጋብተው 6 ልጆችን አፈሩ። ከኸዲጃ ጋር በጣም ይዋደዱና ይፋቀሩም ነበር። አየህ ፍቅር በእስልምና ያብባል ይጸናል፣ ነገር ግን በሐላል